እንግዲህ በቶተንሃም እና በማንቸስተር መካከል የተደረገው የዋንጫ ጨዋታ አለ። ሙያዊ ትንተና ሊያደርጉም ደግሞ ባለሙያ እዚህ ጋብዘናል። ጉምቱ ጋዜጠኛ ናቸው። እሳቸውም እንግዲህ ስለ ሁኔታው ያስረዱናል ማለት ነው። አብራችሁን ቆዩ። ኳንደና ቆየ ስደውል ቶሎ ነው የመጣው። እዚህ ግድግዳ ስር ነበርክ እንዴ? የሚያሳዝናል። ማንቸስተር ዩናይትድ ቲያትር ኦፍ ድሪምስ ህልሞች ሁሉ የሚሆኑበት እንዳልተባለ አሁን ያ ሁሉ ህልም ሆኖበታል። ቀያዮቹ ሰይጣን በአውሮፓ ሊግ ሰይጣን ከግራ ወደ ቀኝ አላክቷቸው ውስጥ የቀረነው እኔና ያለን ታማኝ ደጋፊዎች ብቻ ነን። መሸነፍም ክብር አለው። የዋንጫ ውድቀት፣ የቻምፒዮንስ ሊግ ማጣት፣ ከአውሮፓ ሊግ መባል እጥብ ጋቢ እንኳን የማይዝ በረኛን በ40 ሚሊዮን ዶላር ይገዛል። ኦናና ኪሳራ ነው። እኔ እንደውም በግሌ ኦናና ከሚሉ ኦሂድ ቢሉ ይሻል ነበረ። ናና እንኳን ኳስ ቴክስት አይመልስም። እንደው በጣም ያሳዝናል እኮ አንተ። እና አጥቂዎቹስ? እሺ አጥቂዎቹስ? የእነሱን ነገር እንኳን አታንሳብኝ። ያ እግዚአብሔር ያሳየ ኳስ ይዞ ጎል ጋር ሲደርስ ልክ እንደ ቆባ ጥይት ይልመጠመጣል። አንተ በዚህ አይነትማ እንደው የባለፈዎቹ ይሻላሉ ማለት ነው። እነዚህ የሚያርሱት ሃሪ ማጓየር እና ሉክሾ የሚባሉ ተጫዋቾች ኳስ ሲገጩ ቅል የሚመቱ ይመስላሉ። አናታቸው ላይ እንደሚሰበር ለኮፍ አርጓት ነው የሚያ በጭንቅላታቸው መግጨት ያለባቸውን በቁርጭምጭሚታቸው ሄዲንግ ሊገቡ ይሞክራች። ቆይ አንተ ግን የማን ደጋፊ ነህ? እርግጠኛ ነኝ ግን እኔ የምትመስለኝ የማንቸስተር ደጋፊ ነህ አይደል? ረጅም ጊዜ ደግፌው ነበር። አሁን ግን ነፍስ አውቄያለሁ። ጭራሽ እኮ ዋንጫ እንበላለን ብለው ደግሰው ሊያበሉ ነበር በትልቅ የድስት ሽንኩርት ተከትፎ። ይህንን ሳያሳየኝ በደጋፊነት ዘመኔ እና ድግሱን በሉት ይበሉታል። ዋንጫ እንኳን ባይበሉ ይሄን ይብሉ እንጂ። ሲያሳዝኑ ግን እንደው ሲያሳዝኑ አንተ ደጋፊዎች ግን ጨጓራ የተቃጠለ ኦናና የሚሉት ሽባ በረኛ የገባበት ጎል እኮ ራሱ ላይ እንዳስገባበት ነው። ቶተንሃም በታሪኩ ዋንጫ አይቶ አያውቅም እኮ። አሁን ከሱ ያነሰ ሲያገኝ በረታና ኩርኩሙን አሳረፈ፣ ዋንጫውን ወሰደ። ቻምፒዮንስ ሊግ ተሳትፎ ውጭ መሆን ምን አይነት አሳዛኝ ነው። ሬድ ዴቪልስ ተብለን እንዳልተፈራን። ወይኔ ማንቼ፣ ወይኔ ልጅነቴ፣ እንዴ ልዋረድ። ወይኔ ማንቼ የልጅነቴ። ቲያትር ኦፍ ድሪምስ ህልሞች ሁሉ እውን እንዳልሆኑበት አሁን ላይ እውኖች ሁሉ ህልም ሆነውበታል። አንተ የኛ ሰው አረ ሰው የሆነ ነገር ሆነ። ባካችሁ ዋ እስኪ ዋ ወተት ይሆንልኝ።